አደጋ ሱብኝ የቦምብ ፍንዳታም ነበር። ፍርስራሽ ውስጥ የፖሊስ ወረቀት አለኝ። አዚያ ፍርስራሽ ውስጥ ወጥቼ ወደ ኢትዮጵያ ገባው። ኢትዮጵያም ያው ቤተሰቦችን እየመንገላታት ጀመርኩ። ልጅም ታግቶ እኛው ክርስቲያኖች የሆኑት በገንዘብ ተገዝተው 125,000 ብር ተሰጥቷቸው ህፃኑን ልጅን አስነው ወስደው 103 ኪሎ ሜትር ከተጓዙ በኋላ ሲያለቅስባቸው አስፈራርተው በቢላ ነካርገውት ነበረ። የሆዱ አካባቢ ቀደው ማለት ብዙም ኃይል የለውም። ደም ሲፈሰው ሰው ለምንድነው ሲሉት ወደ ሐኪም ቤት ይወሰድኩት ብሎ ከዚያ ሰው ሲጠራጠር ለፖሊስ አስያዘልኝ። 8 ዓመት ተፈርዶበት ወደ እስር ቤት ገባ። ልጅንም 3 ወር አሳክም የወጣው ጫካ ለጫካ መንደር ለመንደር ሰፈር ለሰፈር እየቀያየርን መኖር ጀመርን ማለት ነው። ይሄ ነው ያለው የህይወት ታሪኬ። የዛሬ 6 ዓመት 7 ዓመት ወይ 6 ዓመት 7 ዓመት አካባቢ 2010 አካባቢ በሰሜን ሸዋ ባለ ጫካ ውስጥ ለ9 ወር ዋሻ ተቀምጠን ነበረ። ከዚያም ዘማሪ ቸርነት የሚባል ኢንተርቪው አድርጎ ነበር። ኢንተርቪው ካደረገኝ በኋላ የት እንዳለ የት እንደሚኖር አላውቅም። እዚያ በኋላም ደውሎልኝ አያውቅም። እግዚአብሔር ግን በየጊዜው በየሰዓቱ መልካም የሆነውን ስራ እየሰራ እየጠበቀ በጉኛው ስር እየሰወረ እናቱ ንጽሕት ድንግል ማርያምን እየላከልን አለን። እግዚአብሔር ይመስገን፣ ላመሰግነው ይገባል። አሁንም በዚህ ስልክ ሳወራችሁ እንግዲህ ወንድሜ ዲያቆን ነው። በቀደም ደውሎልኝ ነበር። ዛሬ መልሶ ደወለና አሁን ሲያናግረኝ ከመሃሉ ሰው እንዳስገባ ተረድቼዋለሁና ለዚያ ነው እንግዲህ ያለህን ነገር ተናገር ሲለኝ ነው ያለውን ነገር የተናገርኩት ማለት ነው። ሌላ ጥያቄ ካላችሁ እናንተን እንጠብቃለሁ። እግዚአብሔር ይስጥልን። በእውነት ዲያቆን ቢኒ የሚሰማ ከሆነ እስቲ አሁን ያለው ነገር እንዴት ነው? ያኗኗር ሁኔታ ልጅስ ምን ሁኔታ ነው ያለው? አሁን እስከኛስ ደግሞ በቃ እንትን ይልብኛል። ችግር የለም እነግርሃለሁ። ዲያቆን አሁን ይሰማል። እሺ ዲያቆን ቴዲ ነው እያናገረ ያለው። ዲያቆን ዘማርያም ዘለቀ ይባላል። አይ ቲንክ ታውቀዋለህ ይመስለኛል። እና ምናልባት ከሚዲያ ስለራክ አሁን ያለው ሁኔታ ምናልባት ላትረዳ ትችላለህ። አሁን ብዙ ሰው እያደመጠ ነው። ወደ 1000 ሰው የሚጠጋ ነው። ሪከርድም ሆኖ ኦርቶዶክሳውያን ዩቲዩብም ላይ ሌላም ቦታ ያደምጠዋል። ዲያቆን ቴዲ እየጠየቀ ያለው አሁን በምን አይነት ሁኔታ ላይ ነው ያለው? አኗኗር ቦታን አይደለም እየጠየቀ ያለው፣ አኗኗር በምን አይነት ሁኔታ ላይ ነው ያለው? ቤተሰቦች ልጆችን ጨምሮ ያለው እንዴት ነው? የደህንነትስ ሁኔታ እንዴት ነው የሚል ነው አንደኛው እሱ። ሁለተኛ ነገር ደግሞ እኔ የምጨምር እዚያ ያሉ ምናልባት አዳዲስ ጀነሬሽን አለና እስልምናም ላይ እየሰሩ ያሉ አሉ። የሰራቸውን ስራዎች በተለይ በሲዲ የታተሙ በሲለበስ መልኩ በዶክመንት መልኩ አዘጋጅተህ ለሊቀ ጳጳሱ የሰጣቸው ለሌሎችም መምህራን እስልምና ላይ ለሚሰሩ በስብከት መልክ እንዲያዘጋጁ ያዘጋጀህና የሰጣቸውን በአጭሩ ዘርዝርና ቀጥሎ ያንን ኔክስት ደግሞ ሌሎች ወንድሞች የሚያናግሩህን እናደምጣለን። ቢኒ መቀጠል እንችላለን። መልካም። የመጀመሪያው ዘሎ ጥልቅ መውጫው ጭንቅ ይላል። አጥፍተውታል። እንደገና ሐሰትን ከእውነት ጋር አትቀላቅል የሚለው ምናልባት ጋዜጣም ስላለው ላይ ጠፋ ይችላል። ፈልጋችሁ ታገኙታላችሁ። ሐሰትን ከእውነት ጋር አትቀላቅል 2 ጊዜ ነው ያለው። ሌላው ደግሞ እሱ ከመጀመሪያው ነፍሰ ገዳይ ነበር ይላል። ቁርአን ክርስቶስን አያውቀውም ይላል። እሱ በጣም እጅግ በጣም ብዙ መልእክቶች አሉት። በጥሞና ከተከታተላችሁት እንደገና የሚፈርደው ሰው ማን የሚለው ደግሞ ግሩም ነው